በጌቴሰማኒ በተፈጸመው ታሪክ ውስጥ የኢየሱስ ጸሎት እግዚአብሔር ለደህንነታችን ያለውን ዕቅድ ለመፈጸም ያለውን ድንቅ ዕቅድ ያሳያል። እንዲሁም ኢየሱስ ለኛ ሲል ሊከፍለው ያለውን መከራ ፊት ለፊት ሲጋፈጠው መከራ ለመቀበል ፈቃደኝነቱንና ይህ ቅጽበት ጌታችንና መድኃኒታችን ኢየሱስ ክርስቶስ በጭንቀት ውስጥ እያለም እንኳን ለኛ ካለው ፍቅር የተነሳ መታዘዝን መርጧል። ከዚህኛው ምድር የተሻገረ ዘላለም በእረፍት የሚኖር ሕይወት ይሰጠን ዘንድ ኢየሱስ በሁሉ ታግሶ እስከ መስቀል ሞት ድረስ ነፍሱን አሳልፎ ሰጥቶናል። እነሆ ዛሬም ይህ ብቸኛ የሕይወት መንገድ ተከተሉኝና ወደ አዲሲቱ የዘላለም መኖሪያ ላደርሳችሁ ይለናል። ለዚህ ታላቅ ጥሪ ምላሽ ለመስጠት ጊዜው አሁን ነው። ፍጠን! ይህ መድኃኒት የሕይወት ጌታ አድርገህ ተቀበለው። እነሆ የተወደደው ቀን አሁን ነው። የመዳን ቀን ዛሬ ነው።